ማዎቻችን الشيخ الاسلام ابن تيميه وابن القيم وكذلك ابن باز وكذلك ان الشيخ الاسلام احمد بن عبد الوهاب وكذلك الفوزان وكذلك الفتوى الدائمه ሌሎችም ائماዎች ቀደምቶችም በዘመኑም ያሉት ዑለማዎች ታሪክ ሶላ ካፊር ነው የሚለው መረጃው ይሄ ነው ጠንካራ ብለዋል ብዙ ሙሐዲሶችም በዚህ ላይ ነው የሚሄዱት ይሄ ለኒዘው የሚገባ ነው ይሄ ከሆነ በኋላ እንደገና አይ የኔ አባት እኮ ጭራሽ ሶላቱን አልተወም አንድ ጊዜ ይሰግዳል ሌላ ጊዜ አይሰግድም ይሄ ከሆነ ደግሞ ሶላት ከአንዳንድ ጊዜ የሚሰግድሳ ይከፍራል አይከፍርም በተደጋጋሚ መልሼዋል አይከፍርም ነው የሚሉት ሼኹ الاسلام ابن تيميه እና ابن عثيمين አሁን ታሪክ ሶላት ካፊር ነው ብለው ከመስማማታቸው ጋር ነገር ግን اذا كان يصلي احيانا አንዳንድ ጊዜ የሚሰግድ ከሆነ فلا يكفر ነው የሚሉት ولكن الراجح انه كافر ይከፍራል የሚለው ነው ለምን ሲሏቸው ይከፍራል ያሉት ሰዎች መረጃቸው ብጥር አድርገው አምጥተዋል የነዛው መፍሁም ነው የሚያመጡት በእንት ተርኩ ሶላት ነው ያሉት ነብዩ አሶላት ነው ያሉት ሶላትን ጭራሽ መተው ነው እንጂ ያሉት ተርኩ ሶላትን አላሉ የሆነችን ሶላት መተው ነከራ አይደለም የተደረገው አሶላት ነው የተባለው ሶላትን መተው ያለው አሉ ይሄ መፍሁም ነው የሉጋ መፍሁም ነው መረጃ አለናሉ እነዚህኞቹ ይከፍራል ያሉት እንደ ነብዩ አለይሂ ሰላቱ ወሰለም በሐዲታቸው من حديث بريدة عن عروة في يوم ذي غيم فقال في غزوة في يوم ذي غيم معناته بريدة في غزوة في يوم ذي غيم وهنا دعمنا بهنا بالساعات لاي وهنا زمتا لاي فقال بكروا بصلاة العصر على صلاة العصر أرتلوا سجدوا على فتن بلاتشو سجدوا فإن النبي صلى الله عليه وسلم قال من ترك صلاة العصر فقد حبط عمله صلاة العصر يتوسو سراوي بلاشالنا يالو صلاة አይደለም ያሉ ስራው ይታበሳል ስራው የሚታበሰው ደግሞ የካፊር ነው ወላይና ሽረክተ لا يحبطن عملك وقدمنا إلى ما عملوا من عمل فجعلناه هباء منثورا የኩፋሮች ነው ስራ የሚታበሰው ስለዚህ ሶላት العصርን የተወ ይከፍራል የሚል ቁልጭ ያለ ነው አሉ ኢብኑ ዑሰይሚን ይችናይተው እንደው አንዳንድ ጊዜ የሚሰግድ ይከፍራል የሚለው እንደው ባንደፍርም ግን ይቺ ሐዲስ ከባርናት ደሊላቸው ቀውይ ነው ብለው ኢቅራር አድርገዋል በዚህች በኩል እቺን ተናግረዋል ስለዚህ አሁን አባት አንዳንድ ጊዜ አልፎ ሶላት የሚሰግድ ከሆነ ያው ካፊር ነው እነዚህ ላይ ተመስርተን ያረደው ስጋ ያረደው ኡዱህያ ይሆናል ኡዱህያው አይሆንም ስጋውም በክት ነው አይበላም ያረደው አይበላም ይበክታል አይበላም ታሪክ ሶላት ያረደው አይበላም ስለ ኡዱህያው ሳይሆናል አይሆንም በክቷል አይሆንም ስለዚህ እናቴና ወንድሜ ይበልተዋል እነሱ ምን ማድረግ አለባቸው ሳያውቁ ነው ወጀል ነው ወይ ደግሞ ቸግሯቸው ነው መስሏቸው ነው እንዲያደርጉ እንደዛ አያድርጉ استغفروا አያድርጉ አንተም ለእናትህ መልካም ነገር ማድረግ ጥሩ ነው እዚህ መካከል ላይ ያልከኝ ማለት ነው ጥሩ ነው ግን አባትና አታኩርፍ ምከር ተቀበለ አልተቀበለ ስላልተቀበለ ብለ ተስፋ አትቁረጥ እና ኡዱህያው ይበላሻል አይሆንም ابن عثيمين رحمه الله الله يزنلاቸውና ታሪክ ሶላት ያረደው ኡዱህያው ማይቆጠርም እርዱም ማይቆጠር الرجل الذي لا يصلي اذا ذبح لا تؤكل ذبيحته ያረደው አይበላም ታሪክ ሶላት ያረደው አይበላም لماذا لانها حرام ولو ذبح يهودي او نصراني فذبيحته تحل لنا ان ناكلها ተመልከቱ ይው አይሁድ ቢያርደው ነሷራ ቢያርደው ቤተክርስቲያን የሚሄድ ቄሱ ቢያርዱት ሊበላ ይችላል የሆነ ኺላፍ ነው ያለው ራጂው ይቻላል ነው ይበላል እነሱ ያርዱ ሌላ ስም ሲጠቅሱ ካልሰማ ጆሮ ካልሰማ ሊጠቅሱ ይችላሉ የሚለው ተውሱ ጆሮ ካልሰማ አሰራረዱ በኤሌክትሪክ በምን ካላረዱት እነሱ ያረዱት ይበላል ስለዚህ በጣም የሚገርመው ወለዒያዙ ቢላህ አላህ ይጠብቀንና فيكون ذبيحته اخبث من ذبيحة اليهود والنصارى كأيهود كنصارى كعردوت يلك تاريخ الصلاة يعردوا قشاشا ነው ነጃሳ ነው በክት ነው ለጅብ ነው የሚሰጠው ወደ ውጭ መውረድ ይሄ ነው والله اعلم ሶስተኛ ጥያቄ ኡስታዝ አሰላሙ አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ ጥያቄ በተለያየ ስፍራና ቦታ በስራ ቦታ ላይ ቁርአን መክፈት እንዴት ይታያል ማለት ስራችንን ነው የምናዳምጠው
አብሶ ገበያ ጀዛከላህን በተመለከተ استماع القرآن الكريم عند المذياع عبر المذياع أو المسجل وهذا شيء فيه خير መልካም ነገር ነው ጥሩ ነገር ነው የሚበረታታ ነው ነገር ግን አላህ በቁርአን አስቀምጦልናል وإذا قرئ القرآن فاستمعوا له وأنصتوا لعلكم ترحمون ቁርአን በሚነበብበት ሰዓት ጸጥ በሉ አዳምጡ ጸጥ በሉና አዳምጡ ነው የተባለው እማታዳምጡ ከሆነ አትክፈቱት መጀመሪያ አትክፈቱት እማታዳምጡ ከሆነ አትክፈቱት ገበያ ማሻሻጫም ያደርጋል ሞባይል ቤቶች ከፍተው በሞንታርቦ ለቀው እዛኛው ሙዚቃ ጋር የሚያወዳድሩ አሉ ለኢላሃ ኢላላህ ከባድ እኮ ነው ወሬ ሰው ሲመጣ የምታወራ ከሆነ ማታዳምጥ ከሆነ ቁርአኑን ዝጋ ይሄ እኮ ቁርአናዊ ትእዛዝ እኮ ነው وإذا قرئ القرآن ቁርአን በሚነበብ ጊዜ فاستمعوا له አዳምጡት وأنصتوا ጸጥ በሉ ወሬ ዝጉ አዳምጡ አይ ጊዜ የለኝም ማስበው ነገር አለ ካልክ ዝጋው ቁርአኑ ሲመች ተከፍተዋለህ لا تمتهنوا القرآن አደብ አይደለም ስርዓት አይደለም ኢማም ፈውዛን የሆነ ጥያቄ ተጠየቁ መጥበኽ ቤት ያለሁኝ እኔ አንዳንድ ጊዜ ቁርአንን እለቃለሁ እንዴት ነው አለቻቸው لا بأس باستماع القرآن الكريم ችግር የለም ከሬዲዮም ይሁን በካሴትም ይሁን በምንም ብትሰሚ ችግር የለም فاستمعوا له وأنصتوا የሚለው ስትላቸው አይ ይሄ እንደ ሁኔታ ነው እንደ እንካንሽ ነው ያ ማለት ምንድነው አሁን እሷ ሐሳብ ነው እንጂ ጫጫታ አይደለም እሷ ወሬ ጫጫታ ሁካታ ምን ውስጥ አይደለም ምናልባት አሁን ጫው ጨመርኩኝ አሁን እንተና አደረኩ ጋገርኩት ይሄ ነገር እንዲያረኩት እንዴ የሚል ሐሳብ ውስጥ በመሃል ትገባለች ነው ያ ይጎዳል እገባ መሃል ላይ ከሆነ ግን ወሬ ነው አምጣው ስጠው አስኪደው ምናምን ቁርአኑ ዝህ ይቀራል ምንም መሰማው ነገር የለም ይሄ ተው አትክፈቱ ተው መጀመሪያ አወለ لا تفتحون አትክፈቱ መጀመሪያ እንደዚህ አይነት ጫጫታ ሁካታ ትርምስ አለበት ቦታ ላይ ተቁላህ አለበለዚያ ይሄንን አምረ ነው የምንቀረው አራተኛ ጥያቄ አሰላሙ አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ ጥያቄ የመንግስት ሰራተኛ ሆኖ ሁሉ ጊዜ በእክትላጥ እየዋለ የተሻለ ከእክትላጥ የራቀ ኡስታዝ ባለበት ቦታ ላይ እሱ የበላይ ሆኖ መምራት ይቻላልን ሁለተኛ ዑለሞችስ ምን ይላሉ በዚህ ተግባር ከተቻለስ አቡበክር አስዲቅ እያሉ ኻሊድ ጦር መምራቱ መረጃ ይሆናልን ለአላህ ብለህ በደንብ አብራራልኝ ነው ያው ይዘሃል ነገሩ ይሄ እኮ ችግር የለም አንተ እክትላጥ ያለበት መንግስት ስራ ቦታ ላይ እየሰራህ ነበር አሁን የተሻለ አገኘህ ግን እዛ አገኘህበት ቦታ ላይ በዛው ዲፓርትመንት በዛው ሂደት የሆነ ቦታ ላይ አገኘህ ስታገኝ ቢሮ ውስጥ ትልቅ ኡስታዝ አለ የበላይ ሆነ አንተ ልትመራው ትችላለህ ሱፐርቫይዘር ሆነ ማለት ነው ለኡስታዝ የራሱ ዲፓርትመንት ቂራአት ያቅራ አንተ ደግሞ በዚህ በኩል መሪ ነህ በቃ መራ ምን ችግር አለው እንኳን በማይገናኝ ነገር የሱ ኡስታዝነት እኮ በሌላ በኩል እኮ በአንድ እንኳን ዲፓርትመንት ውስጥ ብትሆኑ የኡስታዞች ሐላፊ ብትሆኑ እንኳን ትልቅ የሚበልጡን ኡስታዞች የአሬንጅመንት ያንተ የምታስተካክልበት እንትን ሊለይ ይችላል ያንተ አስተዳደራዊ ምናዊ ሊሆን ይችላል ሁሉም ራሱን ችሎ ነው የሚሄደው አንድ አይነት እንኳን ራሱ ቢሆን ይፈቀዳል ለምሳሌ ቂያሰን አለ ሶላ ነብዩ አለይሂ ሰላቱ ወሰለም እያሉ አቡበክር አሰግደዋል ምንም ችግር የለም አጃዙ ኢማመተ المفضول مع وجود الفاضل የበለጠ እያለ ተበላጩ መሪ ሆነ بدليل صلاته صلى الله عليه وسلم خلف بعض أصحابه حتى صلى النبي صلى الله